ሰላም እንዴት ናችሁ? የተከበራችሁ ፋሚሊዎቻችን እንዴት ናችሁ አላችሁ? እግዚአብሔር ይመስገን እኛ ደህና ነን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ። እንኳን አደረሳችሁ። የውጭ ሀገር ያላችሁ፣ ሀገር ውስጥ ያላችሁ ባላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ ጓደኞቼን አገር ቤት የምንተዋወቀው ጓደኞቼን የሰው አገር ላይም አንድ ሆነን በዓል እንድናሳልፍ ነው። እንግዲህ ዛሬ እኔ ጋ ይመጣሉ። በጣም ደስ የሚለው ጊዜ እናሳልፋለን። እንግዲህ እስከሚመጡ ድረስ በጉጉት እየጠበቅኳቸው ነው። ስሜቱ በጣም ይከብዳል። አገር ላይ የምትተዋወቁ ሰው ድንገት የሰው አገር ላይ የተገናኛችሁ በጣም ደስ የሚል ስሜት ነው የሚሰማው። ስለዚህ እስከሚመጡ ድረስ በጣም ጓጉቻለሁ። እስከሚመጡ ጠብቄ እንግዲህ ቪዲዮ አንድ ላይ እንሰራለን። ጥያቄ አለን። ብቻ ያው ደስ የሚል ስሜት ነው። እስከሚመጡ ጓጉቻለሁ፣ ጠብቃለሁ። ሲመጡ እንግዲህ አንድ ላይ የምናየው ይሆናል። እስከ መጨረሻ ተከታተሉን። እወዳችኋለሁ። እስከሚመጡ እንጠብቃለን። እሺ እንግዲህ መጥተዋል። በጣም ደስ ብሎኛል። እነሱን አይቻለሁ። አሁን ወደ ቤት ገብተናል። አሁን ቤት ናቸው። ጥያቄ ጠይቃቸዋለሁ ምን እንደተሰማችሁ። አመቱ የደስታ የፍቅር የአንድነት ያድርግልን። ከምር በጣም ነው ደስ የሚለው ሰው ሀገር ላይ እንዲህ ተገናኝተን እንደዚህ ማውራታችን እድል ስላገኘሁት በጣም ደስ ብሎኛል። ጓደኛዬ እንኳን ደህና መጣሽ። አሜን። እንኳን ደህና ጠበቅሽኝ። እንኳን አደረሰሽ። እንኳን አብሮ አደረሰኝ። ደስ ብሎኛል የኔ እናት እዚህ ስላገኘሁሽ በጣም ጥሩ ስሜት ተሰምቶኛል። አመቱን በቃ አመት በዓሉን በጣም በደስታ እንዲያሳልፍ የምሬን ነው። በጣም ደስ ብሎኛል። ምን ተሰማሽ እኔን ለማግኘት ያ ሁሉ መንገድ ለፍተሽ መጥተሽ እዚህ ጋር ከኔ ጋር ስትገናኚ ምን አይነት ስሜት ነው የተሰማሽ? እውነት እኔ መናገር አልችልም። ለምን እኛ ትንንሾች ሆነን ነው ኢትዮጵያ ውስጥ የምንተዋወቀው። ከአንድ ክፍል ጀምረን እስከ 7ኛ ክፍል ድረስ 8ኛም አለፍን። ትምህርታችንን ትተን ወደ ስደት ተሰደን በስደት ውስጥ ብዙ አመታትን ተለያይተን ነበረ። እግዚአብሔር ይመስገን ደግሞ ለዚህ አመት በዓል ይሄው ፈጣሪ የተመሰገነ ይሁን። ቀኑ ብርቅም ሰው መገናኘቱ አይቀርም። ስለዛ ተገናኝተናል። እኔ በጣም ደስ ብሎኛል አንቺን ስለማግኘቴ፣ ለዛው እህቴን ጓደኞችን ለማግኘቴ እኔ በጣም ደስ ብሎኛል። ይሄ ደስታዬን ተናግሬ አልጨርስም። እግዚአብሔር ይመስገን ለሁሉም። ክብር ምስጋና ለፈጣሪ ይሁን። ለዚህ አመት በዓል ያደረሰን ደግሞ ለሚመጣው አመትም ያደርሰን። ሀገራችንንም ደግሞ በሰላም በደስታ ይመልሰን ነው የምለው። ሌላ ነገር ምን ነገር የለም። ዋው በጣም ደስ ይላል። የምሬን ነው። እኔም አንቺን ስላገኘሁት እውነቱን በጣም ደስ ብሎኛል። በጣም ነው እጅግ በቃ ደስታ የተሰማኝ። አንዳንዴ የምሬን ነው አገር ቤት ራሱ እድል ላይኖርን ይችላል። እንደዚህ መገናኘታችን እድል አግኝተን ላንገናኝ እንችላለን። እንኳን የሰው ሀገር ላይ በጣም የሚከብድ ስሜት ነው የሚሰማው። ዘመድ የሌለ ምንም ነገር ማታቂ አገር ውስጥ እንዲህ ተገናኝተች ማውራት ማለት በጣም እኔ እንጃ የታደለ ነው ይሄ ነገር የሚሆነው። አንድ አካባቢ መሆናችን ብቻ አላቅም ደስ ብን ስሜት ነው የሚሰማው። አንዷ ጓደኛዬም አለች። እሷም ደግሞ የሰው ሀገር ላይ የተዋወቅኳት ምርጥ ጓደኛዬ እንኳን አደረሰሽ። ብቻ የተሰማሽ ስሜት ያው ከቤተሰብ ጋር ስታሳልፊና ከቤተሰብ ውጪ ስታሳልፊ ስሜት በጣም ይለያያል። ግን ደግሞ እንደዚህ ኢትዮጵያዊ ተሰብስቦ የሰው ሀገር ላይ ሲያሳልፉ ምንድነው የተሰማሽ? ደስ ብሎሻል? በጣም ደስ ብሎኛል። እሺ ያው የመናገር ፍርሃት ነው ያለበት። እንኳን አደረሰሽ ዋና ፍርሃት ምናምን ሳይሆን እኛ አጠቃላይ ማሳለፋችን ራሱ በጣም ደስ የሚል ስሜት ነው የሚሰማው። ችግር የለውም። እንኳን አደረሰሽ።
እዚህ ጋር ያከበርነው ደግሞ አገር ቤት ገብተን አንድ ላይ የምናከብርበት ታይም እግዚአብሔር ያገናኘን። ሌላ ምንም አልልም። በሰላም ያስገባን። ሁላችንም ሰርተን ለፍተን ሀገራችን እንገባለን ብለን ነው የምናስበው። እግዚአብሔር ደግሞ አሳክቶልን እቅዳችን ሁሉ ተሳክቶ የሀገር ገብተን ደግሞ ከቤተሰብ ጋር ተገናኝተን ጥሩ ጊዜ እንደምናሳልፍ ተስፋ አለኝ። እግዚአብሔር በዛ ሰው ይበለን። ሁላችንም ስደት ላይ ያላችሁ እህቶቼ ወንድሞቼ እግዚአብሔር ይጠብቃችሁ። ፈጣሪ ከእናንተ ጋር ይሁን። አመቱ የሰላም አንድ ሳይጎል እግዚአብሔር በሰላም ያገናኘን። ሌላ ምንም አልልም። እወዳችኋለሁ። በጣም ነው ማከብራችሁ የኔ ውድ እህት። ምን ልበልሽ? በጣም ነው የምወድሽ። ከልጅነቴ አብሮ አደጌ የኔ እናት፣ የኔ እህት፣ የኔ መካሪ። በቃ ምን ልበልሽ? በጣም ነው የምወድሽ። በጣም ነው ማከብርሽ። ስኬትሽ የኔ ስኬት ነው። የኔ ስኬት ማለት ያንቺ ማለት የኔ ነው። እግዚአብሔር እንዲህ ያገናኘን በምክንያት ነው እና እንኳን አመት በዓል ማሳለፍ ማውራት ራሱ አንዳንዴ በጣም ምናፍቅሽ ጊዜ አለ። እንኳን እንደዚህ መተሽ ከኔ ጋር ለማሳለፍ ታይም ኖሮሽ እኔ እንጃ ፈጣሪን ነው ማመሰግነው። ለምን አንድ ላይ ያደጋችሁ ሰዎች ጓደኛ ሆነሽ እዚህ ጋር መተሽ ደግሞ የሰው ሀገር ላይም እንዲህ ተሰብስቦ መብላት ማለት በጣም ከባድ ነው። ስሜቱ በጣም ነው ደስ የሚለው። የኔ ውድ እህት በጣም ነው የምወድሽ፣ በጣም ነው ማከብርሽ። አይለየን ፈጣሪ ከገባንም ከዚህ በላይ ደስታችን እጥፍ ድርብ እንዲሆን ተስፋ አለኝ። ባለሙሉ ተስፋ ነኝ። እንግዲህ አንድ ጥያቄ የምጠይቅሽ ከሆነ ይሄ አመት ምን አይነት አመት እንዲሆንልሽ ነው የምትፈልጊው? ለሀገራችንም ላንቺም ለኔም በቃ በመላ ዓለም ያሉት እህት ወንድሞቻችን ይሄ አመት ምን እንዲሆን ነው የምትፈልጊ? በቃ ደስ የሚለው ታይም ነው። አሁን በዚህ ሰዓት እኛ እንደዚህ ሰዓት ኖሮ ራሱ ሰዓት እንዲህ ማውራታችን ትልቅ ነገር ነውና ውስጥሽን ያለው ስሜት ግለጪልኝ። እሺ አመሰግናለሁ። ተባረኪ። እኔ 2017 እኔ በጣም ደስታዬ ነው። ለምን እኔ በዚህ አዲስ አመት ብሆን ጾም ፋሲካ ፍቺ ላይም ብሆን እኔ በጣም ደስታ ተሰምቶኛል። ለምን የራኩትን ጓደኛዬን ሳገኝ ደግሞ በዚህ አመት በዓል አብረን እንዲህ ስንውል እኔ በጣም ደስ ብሎኛል። ደስታዬን መናገርም አልችልም። ለምን ብዙ ሰዎች አይደለም እዚህ ቦታ የሚውሉት፣ ብዙ ሰዎች አይደለም እዚህ ቦታ የሚገኙት። ብዙ ሰዎች እያለቅሱ ነው የሚውሉ። ብዙ ሰዎች ታሞ ነው ሐኪም ቤት ያሉ። ብዙ ሰዎች ተቸግረው ነው ችግር ጋር ያሉት። ግን እኔና አንቺ ከነሱ ውስጥ ለይቶን ፈጣሪ እዚህን ሰዓት ራሱ አድርሶን እኔና አንቺን አገናኝቶን ይሄንን አመት በዓል ደግሞ አብረን እንደምናሳልፍ የፈቀደልን አምላክ ዛሬም ዘወትርም ስሙ እየተመሰገነ ይሁን። እኔ በጣም ደስ ብሎኛል። ደግሞ እኔ ሀገሬም ደግሞ እግዚአብሔር ሀገራችንን ሰላም ያርግልን። ይሄ ጠዋትና ማታ የሚፈሰው ደምም በቃ ብሎ ለሀገራችን ሰላም ፍቅርን ይስጠን። እኛም በስደት ላይ ያለን የወጣነው ለስራ ጉዳይ ነው። እግዚአብሔር ስራችን ሰርተን ያሰብነውን አሳክቶልን ወደ ሀገራችን እግዚአብሔር በሰላም በደስታ ይመልሰን። በሰው ሀገር ምንም እንዳረገ ደግሞ ቤተሰቦቻችንንም ከነሱ ላይ እንደወጣን እኛ ምንም ሳንሆን በሰላም በደስታ በፍቅር እግዚአብሔር ወደ ሀገራችን ይመልሰን። ቤተሰቦቻችንን የሚጠብቅልን እኛንም ደግሞ በሰላም ይጠብቀን። እኔ ይሄንንም ብቻ ነው ስነሳም ስተኛ የምጸልይ ወደ እግዚአብሔር አምላኬ እኔንም ቤተሰቦቼንም ሀገሬንም ጠብቅልኝ። ማንም ይሁን በስደት ላይ ያሉ እህት እናቶቼ፣ ወንድም አባቶችን በያሉበት ቦታ ሾክ እንዳይወጋቸው፣ መጥፎ ነገር እንዳይነካቸው ብዬ እኔ ወደ ፈጣሪ የምጸልይ ሰው ነኝ። ፈጣሪ በዚህ ደካማ አንደበቴ በዚህ በቆሻሻ ቃላቴ እየተናገርኩ አያየኝም። ለምን እሱ በአንድም ሁለቱም ሆናችሁ ከጸላችሁ እኔ በመካከላችሁ ሶስት ሆኜ ይገኛለሁ እንዳለ አንኳኩ ይከፈትላችኋል እንዳለ እኔ በዚህ በአጻታ አንደበቴ እያንኳኳሁ ነው። እሱን ጸሎቴን ይስማኝ ብዬ ጠዋትና ማታ ወደ እሱ ማለቅስ ሰው ነኝ። እግዚአብሔር ይቅር ይበለን።
ሀገራችንን ሰላም ያርግልን፣ እኛንም ይጠብቅልን፣ ባዳ ዘመድ ያርግልን። ላንቺም ለኔም እግዚአብሔር ለሁላችንም ይጠብቀን። አመት በዓሉ ደግሞ የደስታ የሰላም የፍቅርን የአንድነትን ይሁንልን። አመሰግናለሁ እልሻለሁ። መልካም ቆይታ ይሁንልሽ። እንግዲህ ያው በጣም ነው የማመሰግንሽ። ደስ የሚል ጊዜ እንደምናሳልፍ ደግሞ አሁን ቀጥታ ወደ ፕሮግራሙ እናልፋለን። ያው በቃ ደስ የሚል ጊዜ እናሳልፍ። በትንሽም ከሆነ የሰው ሀገር ላይ ትንሽ ትልቅ የሚለው ነገር ሳይሆን አንድ እንዲህ ራሱ መሰባሰባችን በጣም ደስ የሚል ስሜት ነውና ቤት ያፈራውን ነው ምን የተዘጋጀው። ስለዚህ ዳይ ወደ ምግብ እና በጣም ደስ ብሎኛል። እዚህ ያደረሰን አምላክ ክብር ይስፋ። ሌላ ምንም አይደለም። ደስ ብሎኛል። ቀጥታ እንግዲህ ወደ ግብዣዬ አይሻልም?